እሺ ተመልካቾች እንዴት ናችሁ? እንግዲህ ኢትዮጵያ ውስጥ የማይታዩት የኢኮኖሚ ግዙፍ አንቀሳቃሾች እነማን እንደሆኑ የተወሰነ ሐሳብ ልሰጣችሁ ፈልጌያለሁ። ኢንፎርማል ሴክተር የሚባለው ማለት ነው። እንግዲህ ኢትዮጵያ ውስጥ ከ60 እስከ 70 ከመቶ የሚሆነውን የሰው ኃይል የሥራ ዕድል የፈጠሩት እነዚህ የማይታዩ ግዙፍ የሆኑ የኢኮኖሚ አንቀሳቃሾች ወይም ደግሞ ኢንፎርማል ሴክተሮች ናቸው። ይሄ ኢትዮጵያ ውስጥ ብቻ አይደለም፣ ብዙ ሀገራቶች ነው። ለምሳሌ በዓለም ላይ 58 ከመቶ የሚሆነው የሥራ ዕድል የተፈጠረው በኢመደበኛ ሴክተር ነው። ድሃ በሚባሉ ሀገራቶች ይሄ ቁጥር እስከ 81 ከመቶ የሚሆነውን ስራ የሚፈጥሩት እነዚህ ኢመደበኞች ናቸው። አፍሪካ ውስጥ ከመጣችሁ ኢትዮጵያ ያለችበት ከሰሃራ በታች ያሉ ሀገራቶች 85 ከመቶ የሚሆነውን ስራ የሚፈጥረው ኢመደበኛው ነው። በእስያ ከተመለከታችሁ ወደ 70 ከመቶ የሚሆነውን ይሄ ኢመደበኛ ነው ስራው የሚፈጥረው። አንዳንድ ሀገራቶች እስከ 90 ከመቶ ይደርሳል። ለምሳሌ አፍሪካ ውስጥ ዩጋንዳ፣ ቤኒን፣ ዚምባብዌ፣ ቡሩንዲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 90 ከመቶ የሚሆኑ ስራ የሚፈጥረው ኢንፎርማል ሴክተሩ ነው። በእስያ ውስጥም እንደ ካምቦዲያ፣ ኔፓል፣ ላኦስ የሚባሉት ወደ 90 ከመቶ የሚሆነውን የስራ ዕድል የሚፈጥሩት እነዚህ ኢመደበኛ የሚባሉት ናቸው። ትልልቅ ኢኮኖሚ ላይ የቻይና ኢኮኖሚ ላይ 45 ከመቶ የሚሆነውን ኢመደበኞቹ ናቸው የስራ ዕድል የሚፈጥሩት። እንግዲህ የበለጸጉት ደቡብ ኮሪያን ጨምራችሁ ወደ 30 ከመቶ የሚሆነው። አሁን ይህ ኢመደበኛ የሚባለው ሴክተር ኢትዮጵያ ውስጥ እንዴት ነው እየታየ ያለው? መንግስት እንዴት ነው ትሪት የሚያደርገው ኢመደበኛ ሴክተርን የሚለውን የተወሰነ ሀሳብ ብናወራበት ጥሩ ነው። ሁሌም አዲስ ነገር ለውድ ደንበኞቹ ይዞ መምጣት የማይታክተው ቴምር ፕሮፐርቲስ በአዲስ ሳይቶቻችን እጅግ ዘመናዊ አፓርትመንት ቤቶችን በዲፕሎማሲያዊ መንደር መቀመጫ ሳር ቤት እንዲሁም በአዋሪ አደባባይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮችና በተመጣጣኝ ዋጋ ከከፍተኛ 35% ቅናሽ ጋር ባለ 2 መኝታ በጠቅላላ ዋጋ 5,700,000 በ80 ካሬ ሜትር፣ ባለ 3 መኝታ በ9,900,000 139 ካሬ ባለ 3 መኝታ ቤቶችን እንዲሁም ከዚህ ቀደም ብዙዎችን የቤት ባለቤት ባደረግንባቸው በፒያሳ ሊሴ ሳይት፣ በአያት፣ በሃይሌ ጋርመንት በአጭር ጊዜ የሚረከቧቸውን አፓርትመንት ቤቶች አሁንም በ10% ቅድመ ክፍያ ብቻ እስከ 35% የሚደርስ እውነተኛ ቅናሽ ጋር እየጠበቅነዎት እንገኛለን። ውስን ቤቶች እጃችን ላይ ስላሉ ፈጥነው በ0957 03 0277 ይደውሉልን። ቴምር ፕሮፐርቲስ። የንግድ እንቅስቃሴ በሁለት መልኩ ነው የሚታየው፣ መደበኛና ኢመደበኛ። መደበኛ የሚባለው ምን ማለት ነው? ይሄ የንግድ ፍቃድ አውጥቶ የሚሰራው ማለት ነው። ንግድ ፍቃድ ያለው ቁጥጥር የሚደረግበት የጥራት ቁጥጥር፣ የአሰራር ቁጥጥር የሚደረግበት ንግድ ሲሆን እሱ ፎርማል ነው፣ የተመዘገበ ነው፣ የሚታወቅ ነው። ኢመደበኛ ደግሞ ኢንፎርማል ደግሞ የሚባለው ፍቃድ የሌለው ነው፣ ግብር የማይከፍል ነው፣ ቁጥጥር የማይደረግበት ማለት ነው። ለምንድን ነው ወደዚህ የሚገፋው የሚለውንም ሀሳብ ሰጣቸዋል። ለምሳሌ ብዙ አሁን እንኳን የምትመለከቱት ሶሻል ሚዲያ ነው። ሶሻል ሚዲያ ኢመደበኛ ነው። ሶሻል ሚዲያ የሆነ ሰው ብድግ ብሎ አካውንት ከፍቶ ያፈለገውን ነገር ሲያደርግ ፍቃድ ያለው አይደለም። ማንም ሰው ብድግ ብሎ መክፈት ይችላል። የንግድ ፍቃድም ስላወጣ አይደለም፣ ሬጉሌትም የሚደረግበት አይደለም። በተወሰነ መልኩ በጣም አንድ ሰው ስሙንም ምኑንም ሳይጠቅስ የሚባል ስም ፈጥሮ ሚሊዮን ተከታዮችን ሊፈጥር ይችላል። ሚሊዮን ግጭቶችንም ሊያዋልድ ይችላል ማለት ነው። ኢመደበኛ ነው የሚባለው እሱ ብዙ ተራ ግዙፍ ገንዘብ ያለበት ነው። የምትመለከቱት ነው። ገዛን አገኘን ምናምን የሚባለውን ዜና ትሰማላችሁ። ለምሳሌ ትልቅ ህንፃ ስር የሚሯሯጡ ሰዎች ማስቲካ የሚሸጡት፣ ሊስትሮ የሚሸጡት፣ መፋቂያ የሚሸጡትን አስቧቸው። ኢመደበኛ ነው እሱ። ለምሳሌ ግንባታ ሴክተር አካባቢ ላይ ወይ በየመንገዱ ትንንሽ ምግብ ቡና የሚያፈሉትን አስቧቸው። ጫኝ አውራጅ የሆኑ ሰዎችን አስቧቸው። አትክልት ተራ በቃ ጥግ ላይ ቁጭ ብለው ቁጭ አድርገው የሚሸጡትን አስቧቸው። በየመንደሩ አምባሻ እንጀራ የሚሸጡትን አስቧቸው። በየሰፈሩ ዲሽ የሚጠግኑላቸውን፣ ኤሌክትሪክ የሚጠግኑላቸውን፣ ቧንቧ ጠጋኞችን አስቡ። ኢቭን ባጃጆችን አስቧቸው። የአትክልት ነጋዴዎች መንገድ ላይ ቡና ጠጡ የሚሰሩት፣ በግ ፍየል በየመንገዱ የሚነግዱትን ሰዎች፣ ዶሮ በየመንደሩ የሚያረቡትን ሰዎች፣ እንቁላል በየመንደሩ የሚሸጡትን ሰዎች፣ ሞባይል ኤሌክትሮኒክስ በየመንገዱ የሚጠግኑ ሰዎች፣ በየመንገዱ በትንንሽ ቦታ ላይ ፎርማልም ሊኖር ይችላል፣ ግን ኢንፎርማልም ጸጉር የሚቆርጡ የሚተኩሱ፣ ልብስ በየመንገዱ እያዞሩ የሚሸጡ ሰዎች፣ ልብስ በየመንደሩ እየዞሩ የሚያጥቡ ሰዎች፣ ደግሞ ዲኮር የሚሰሩ ሰዎች፣ አንዳንዴ ዴኬር የሚሰሩ ሰዎች በቤታቸው በገዛ ቤታቸው 3 እና 4 ህጻናቶችን ተቀብለው ዴኬር የሚሰሩ ሰዎች፣ ደላሎች፣ መኪና የሚያጥቡ ሰዎች፣ ተራ የሚያስከብሩ ሰዎች፣
ብረት እንጨት ምናምን የሚሸጡ ሰዎች አስቧቸው፣ የቀን ሰራተኞች። የገጠር ገበያውማ ኦልሞስት ኢንፎርማል ሴክተር ነው። በየመንደሩ ጠላ የሚሸጡት፣ አረቄ የሚሸጡት፣ በየቤቱ ሰዎች ያደጉበት ጠላ በሚሸጡና አረቄ በሚሸጡ ወላጆች ነው ያደግኩት የሚል ሰው በሙሉ በኢንፎርማል ሴክተር ውስጥ ነው ያደገው ማለት ነው። አሁን ይሄ በሙሉ ኢንፎርማል ሴክተር ነው፣ በጣም ብዙ ነው ያለው። አሁን እነዚህ የኢኮኖሚ ድብቅ ሞተሮች ነው የሚባሉት እና ማክሮ ኢኮኖሚው ሲዛነፍ መክተው የሚይዙ ናቸው። እንዳውም የሚባሉት ምንድን የተደበቀ ግዙፍ ኢኮኖሚ ሴክተር ነው። አሁን ለምሳሌ መደበኛው ኢኮኖሚ 30 ከመቶ ብቻ ስራ ፈጥሮ 70 ከመቶውን ግን የያዙት እነሱ ነው። ግን 70 ከመቶ ስራ የፈጠሩት ሴክተሮች የመደበኞቹ እንዴት ነው የሚታዩት ነው ጨዋታው። በቃ የመደበኛው 70 ከመቶ በላይ ነው የስራ ዕድል የሚፈጥረው። በኢትዮጵያ ኮንቴክስት እንኳን እስከ 70 ከመቶ ድረስ ይላል አንዳንድ ጥናቶች። በተለይ ታዳጊዎች፣ ወጣቶች፣ እናቶች፣ ትልልቅ ሰዎች የሚሰሩት ነው። ገቢ ለመደጎሚያ የሚጠቀሙበት ነው። መደበኛ ኢኮኖሚው ሲዘገይ ቶሎ ምላሽ የሚሰጠው ይህ መደበኛ የሚባለው ነው። ለምሳሌ ነዳጅ ሲጠፋ ካያችሁ በየማደያው ሰልፍ ሲኖር ግን ነዳጅ ይኖራል ገበያ ውስጥ። ይህ መደበኛ አሁን ህጋዊ ነው ጋር የሚለውን ጉዳይ እንተውና ግን ይህ መደበኛ የሚባለው ሴክተር ወደድንም ጠላንም በቃ እንቅስቃሴ ውስጥ አለ፣ ባደጉም ሀገራቶች ውስጥ አለ። ለምሳሌ ነዳጅ ሰልፍ ኖሮ ቦቴዎች ቆመው ግርግር ምናምን ሲኖር፣ ነገር ግን ትራንስፖርት ሳይቆም ትመለከታላችሁ። ስለዚህ ትራንስፖርት በተወሰነ መልኩ እንዲቀጥል የሚያስደርገው የመደበኛ ሴክተሩ ነው። ወይ ከማቸ ቦታ ላይ ያመጡ ይችላሉ፣ ወይ ከሌሎች ገበያዎች ላይ አክሰስ ካለበት ቦታ ላይ ነዳጅ ሊያመጡ ይችላሉ፣ ለባጃጆች ለሞተሮች ሊያቀርቡ ይችላሉ። ስለዚህ ትራንስፖርት 100% ቀጥ እንዳይል የሚያደርገው ይህ መደበኛ ሴክተሩ ነው። ለምሳሌ ጤፍ በመደበኛው ሰንሰለት ሊለወጥ ይችላል። በቃ በትራንስፖርት ችግር ምክንያት ጤፍ ላይመጣ ይችላል እና በየሱፐር ማርኬቱ ጤፍ ላታገኙ ትችላለች። በየመንደሩ ብትሄዱ ግን ትንንሽዬ ጤፍ የሚሸጡ ሰዎችን ልታጧቸው አይችሉም። በሆነ መንገድ ይህን ሰንሰለት መጥተው ይደፍኑታል እና በፍጥነት አጀስት ያደርጋሉ። ለምሳሌ ሱፐር ማርኬቶች ምርቱ ከመጣ በኋላ ነው ፕራይስ አጀስት የሚያደርጉት። ጊዜ ሊወስድ ይችላል፣ 2 ቀን 3 ቀን ሊወስድባቸው ይችላል። ይህ መደበኞቹ ግን አንድ ስልክ መረጃ ከሰሙ ቶሎ ብለው ፕራይስ አጀስት ያደርጋሉ። ዋጋ ንረት ሲባባስ ለምሳሌ ሁሉም ሰው በመደበኛው ሱቅ ላይ ወደ ሱፐር ማርኬት ላይ ወደ አትክልት የሚሸጥበት ቦታ ላይ ሽንኩርት መግዛት የማይችል ከሆነ በልኩ ሽንኩርት የሚያገኘው ይህ መደበኛ ሴክተር ላይ ሄዱ። እዛ ዋጋ ንረት ቢጨምርበት ይህ መደበኛው ላይ ግን አጀስት ተደርጎ ነው የሚጠብቀው። ፕራይስ ደግሞ ቀልጣፋ ነው፣ በየሰፈሩ የሚገኝ ነው፣ በየቀላሉ ነው፣ ደግሞ የህዝብ አመኔታም ያለው ነው። ብዙ ሰዎች በሽሚያ ሲገዙ ትመለከታላችሁ። ይህ መደበኛ ሴክተር ላይ በብዙ ሀገር ነው ይህ መደበኛ ሴክተሩ አመኔታ ያለው ነው። ደግሞ የየቀን ህይወት ላይ ሰዎች ህይወት ላይ የተለጠፈ ነው፣ የሰዎችን ፍላጎት የሚያውቅ ነው። ስለዚህ ከጀርባ ሆኖ ከፍተኛ የገንዘብ እንቅስቃሴ ያለበት ደግሞ ከፍተኛ የስራ ዕድል የፈጠረ ነው ይህ መደበኛ የሚባለው ሴክተር። ኢትዮጵያ ውስጥ ለምን ብዙ ሆነ ከተባለ ብዙ ምክንያት አለ። ግን አሁንም የሚበዛባቸው እየጨመረ የመጡባቸው ደግሞ ምክንያቶች አሉ። አንደኛው በቀላሉ ወደ ገበያ መቀላቀል ይቻላል። አንድ ሰው ብድግ ብሎ አይኔ አምባሻ መጋገር ይችላሉ ብሎ አምባሻ ጋግሮ ቢሸጥ ይህ መደበኛ ሴክተር ውስጥ ኢሚዲየትሊ ሰውየው ገባ፣ ቀለለ ማለት ነው። ቀሎት ነው የገባው። በቃ ሰፈሪ ውስጥ ያለች ቦታ ላይ ሽንኩርት ቁጭ አድርጌ ልሽጥ ካለ አንድ ሰው ይህ መደበኛ ውስጥ እየመጣ ነው። እኔ እኮ ጸጉር መቁረጥ ይችላሉ ብሎ አንድ ጥግር ላይ ወንበር ይዞ መቁረጥ ከጀመረ ይህ መደበኛ ላይ እየገባ ነው። በቃ የቀን ስራ ልስራ ካለ ይህ መደበኛ ላይ እየገባ ነው። ልጫን ላውርድ ካለ ይህ መደበኛ ላይ ነው። ለሆነ ሰው እጄ ቤት ቀለም ቀብቼ ልምጣ ካለ ይህ መደበኛ ላይ። ስለዚህ በቀላሉ መቀላቀሉ እየረዳው ነው የመጣው። ደግሞ በትንሽ ካፒታል የሚሰራ ከመሆኑ አንጻር በቃ ሰው ያለውን ለምሳሌ በጥልፍ ፎጣ መስራት የምትችል አንድ እናት ብትኖር በቃ ፎጣ ትሰራለች፣ ገበያ ትወጣለች፣ ይዘው ትወጣለች። በቃ ሳር አጭዳ የምትሸጥ አንድ እናት ካለች በትንሽ ካፒታል ልታደርገው ትችላለች። ይህ መደበኛው በቀላሉ የሚገባበት ስለሆነ በጣም ብዙ ነው። እሱን እውነታ እያወቁ መሄድ ያስፈልጋል ነው። ደግሞ በእምነት ላይ የተመሰረተ ነው። በካሽ የሚደረግ ነው፣ ያለ ስምምነት ነው። በእምነት የሚከናወኑ ንግዶች ስለሆኑ እሱ በብዛት እንዲገቡ ያደርጋል። ደግሞ የሸማቹም አቅም ዝቅተኛ መሆን፣ ሸማቾች መደበኛው ሴክተር ላይ ከመጡ የዋጋ ጭማሪዎች ሊኖሩ ስለሚችሉ አቅሞቻቸው የማይፈቅድ በርካታ ሰዎች ካሉ ወደ ኢመደበኛ ሴክተር የሚሄዳቸው እድል በጣም ብዙ ነው። ሽንኩርትን ከሱፐር ማርኬት ይልቅ ሰፈር ውስጥ ቁጭ ያደረገችው ሴትዮ ጋር ለመግዛት እንደመወሰን ብላችሁ ቁጠሩት። ስለዚህ ኢኮኖሚ የሚፈቅደው እዛ ነው ብሎ እንደማመን የሆነ ሬስቶራንት ሄዶ ከመመገብ ጥራትን ኮምፕሮማይዝ እያደረገ የሆነች አካባቢ ላይ ያለች ኢመደበኛ ላይ የምትገኝን ምሳ ለመብላት መወሰን ማለት ነው። የሸማቾች ኢኮኖሚ አቅም መዳከም ኢትዮጵያ ውስጥ እሱ ነው። ደግሞ እነሱ በፍጥነት ተለዋዋጭ ናቸው። ዋጋ ሲለወጥ ወዲያው ነው የሚለወጡት። እነሱ አቅርቦት ሲጠፋ በፍጥነት አቅርቦትን ማምጣት የሚችሉ ናቸው። ልክ ዋጋ በናረ ጊዜ የተሻለ ዋጋ የሚቀርብባቸው ናቸው። ይሄ ለሸማቹ በጣም የተረጋጋ እድል ይሰጡታል። የተረጋጋ አቅርቦት እንዲኖሩ ያደርጋል።
ደግሞ የንግድ ስርዓቱ እሱ ደግሞ ጫና ይፈጥራል። የግብር ስርዓቱ በጣም ጫና ይፈጥራል። አሁን ይሄ ከፍተኛ ቁጥጥር ሲኖር ሙስናም ከፍተኛ ሲሆን ደግሞ ይሄ የመደበኛ ኢኮኖሚ ስርዓቱም ስራ ማጣቱም በጣም ደካማ እየሆነ ሲመጣ ይህ መደበኛው እየመጠጣቸው ይመጣል። እሱ ነው አንዱ ምክንያት። አሁንም የግብር ስርዓት በጣም ጠንካራ፣ ሬጉሌሽን በጣም ጠንካራ እየሆነ ነው ኢትዮጵያ ኢኮኖሚ ላይ። እሱ ደግሞ ብዙ ሰዎች የንግድ ፍቃዶቻቸውን እንኳን እየበለሱ ወደ ኢመደበኛው እንዲመጡ ያደርጋል። አይኤምኤፍም አንዱ የሚያስጠነቅቀው ምንድን ነው ወደ ኢመደበኛ ሴክተር ሰዎች እንዳይሄዱባችሁ መጣር አለባችሁ የሚል ምክር ሀሳብ ያቀርባል። ነገር ግን ተደብቀው ጠቅላላ ኢኮኖሚን ደግሞ እያገዙ ነው። ለምሳሌ የፍራፍሬ ገበያን ተመልከቱ፣ የምግብ ገበያን ተመልከቱ፣ የቡና ስርጭትን ተመልከቱ። አነስተኛ የግንባታ ሴክተሮች ላይ፣ የትራንስፖርት ዘርፉ ላይ፣ የጥገና ዘርፉ ላይ፣ የገጠር ገበያ ሰንሰለቱን በአብዛኛው ከኋላ ተሸክሞ የያዘው ኢመደበኛ ሴክተሩ ነው። ኢኮኖሚ ላይ ሚና የላቸውም ማለት አይቻልም። ለምሳሌ ዋና ዋና ሚናቸውን እንመልከት። እንደው የሚባለው ምንድን ነው ኢመደበኛ ንግድ ስርዓት የመጀመሪያው ባይ ዲፎልት ያለ የስራ ዕድል ነው የሚባለው። ከአንድ ሰው ተመርቆ መደበኛው ሴክተር ላይ ስራ ማግኘት የማይችል ከሆነ በመጀመሪያ የሚሰራው ኢመደበኛ ስራዎችን ነው። አሁን ህገወጥነት እያልኩ አይደለም። ኢመደበኛ ስራዎችን ግን ይሰራል። ዲሽ መጠገን ይጀምራል። በየሰፈሩ እየዞረ ዲሽ ይጠግናል ብላችሁ አስቡ። ስለዚህ የመጀመሪያ ስራ ዕድል ኢመደበኛ ነው ለአብዛኛው። ባይ ዲፎልት ኢምፕሎይመንት ኢንጂን የሚባለው ኢንፎርማል ትሬድ ነው። ስለዚህ ስራ ዕድል ፈጠራ ላይ ሚናቸው ከፍተኛ ነው። እንግዲህ ያስቡት፣ በሚሊየን በየአመቱ ኢትዮጵያ ውስጥ ወደ ሰራተኛ ገበያ ይገባል ሰው። ምን ማለት ነው? እድሜው ይደርሳል፣ ለሰራተኛነት እድሜው ይደርሳል ብላችሁ አስቡት። ጤንነቱ የሚፈቅድለት ሰው በሚሊየን ነው በየአመቱ። ግን ይህንን በሚሊየን የሚገባ በሙሉ መደበኛው የስራው ዘርፉ መምጣት አይችልም። መንግስትም፣ የግል ሴክተሩም፣ የውጭ ድርጅቱም፣ የመንግስትና የግል ጥምረቱም ይህም መምጣት አይችልም። ስለዚህ ከፍተኛ ስራ አንድ ሰው ራሱን እንኳን ባለስራ ካደረገ ኢመደበኛው ላይ ስራ ቀጠረ ማለት አንድ ሰው ከጨመረ ለአንድ ሰው ስራ ፈጠረ፣ ሁለት ሰው ከቀጠረ እሱን ጨምሮ ለሶስት ሰዎች የስራ ዕድል ፈጠረ። ይሄ በሙሉ ስታዩት ወደ 70% የሚሆኑን ሰራተኛ ገበያ ውስጥ ያለውን ሰው መጥቶ የሚይዘው ይሄ ኢመደበኛ ነው። ደግሞ ከኑሮ ጋር የተዋሃዱ ናቸው። ደግሞ ይሄ ሚና አላቸው። ለምሳሌ እንጀራን ሰው ቢመለከት በየቤቱ ያለ ነው። በየቤቱ ነው እያመጡ የሚሸጡት። በየቤቱ ዳቦ ሰዎች በየበሩ ነው የሚያገኙት። ኢመደበኛ ቢሆንም ግን በየበሩ አሉ። ለምሳሌ ዲሽ የሚጠግን ሰው በየመንደሩ ነው ያለው። አትክልት በየበሩ ነው ያለው። በጣም አክሰሰብል መሆናቸው እና ለሰዎች ፍላጎቶቻቸውን እያዩ መጠጋታቸው ከኑሮ ጋር እንዲዋሃዱ አድርጓል። ኢመደበኛዎቹ በተወሰነ መልኩ ደግሞ ማህበራዊ መረጋጋትም ያለባቸው ናቸው። እንግዲህ ዋጋ ሲጨምር እነሱ ጋር በጣም የተጋነነ ዋጋ አይኖርም። ለምሳሌ ግጭት ቢኖርና መደበኛው ሴክተር መንገዱ ቢዘጋበት፣ ለምሳሌ በተሳቢ መኪና ወደ ማዕከል ገበያ ላይ ምርት ይመጣል ብላችሁ ታስቡ። እሱ መደበኛ ሰንሰለቱን ተከትሎ እሱ ቢዘጋ የመደበኛ ሰንሰለቱ ግን መምጫ መንገዱን አያጣም፣ ገበያ ላይ ይኖራሉ። አሁን ግጭት ሲኖር ሲዘጋ አቅርቦት እንዳይቆም የሚያደርገው ይሄ ኢመደበኛ ሴክተር ነው። የትም እኮ ነው። ደግሞ የሚፈጥሩትም ችግር አለ። እድል ነው ብቻ ማለት ደግሞ አይደለም። ነገር ግን ይሄ ችግር የስትራክቸራል ጉድለትም ምክንያት ነው። በቃ ለብቻ የእነሱ ችግር ብቻ ነው ተብሎ ደግሞ የሚታመን አይደለም። ለምሳሌ ባደጉ ሀገራቶችም አሉ። ለምሳሌ አሜሪካ ኢኮኖሚ ውስጥ 10% የሚሆነው በኢመደበኛ ሴክተር የተሞላ ነው። የስራ ዕድሉ 10%። ይሄ የቤት ጽዳቱ፣ የግቢ ጽዳት፣ የግቢ ማሳመር፣ ጋርደን ምናምን መስራት ኢመደበኛ ነው። ዴኬር፣ በቤታቸው ህጻናቱን የሚያስቀምጡ ሰዎች፣ የግንባታ የቀን ሰራተኞች በሙሉ ኢመደበኛ ሴክተር ውስጥ ነው ያሉት። በበለጸጉ ሀገራቶች ሳይቀር በግብርናው፣ በአነስተኛ ንግድ፣ የገጠር ስራዎች ላይ ኢመደበኞቹ በትልቁ ነው የሚሰሩት። የነ ቻይና የነ ኮሪያንም ነግሬያቸዋለሁ። ብዙ ሀገራቶች ላይ እስከ 10% ድረስ ኢመደበኛው ነው የሚንቀሳቀሰው። ወደ 10% ዝቅ የሚያደርጉባቸው ራሳቸው አካሄድ አላቸው። ግን ኢትዮጵያ ውስጥ ካያችሁ የስትራክቸራል ጉድለት ነው እንጂ ኢመደበኛ ላይ ያሉ ሰዎች ብቻ ችግር ሊሆን አይችልም። ለምሳሌ አንድ ሰው ከተመረቀ በኋላ መደበኛው ሴክተር ይህን ሰው መቅጠር አለበት ወይ ደግሞ ስራ ማቅረብ አለበት፣ ኢኮኖሚ ጠንካራ ሆኖ ማለት። ነገር ግን ሌበር ማርኬቱ ይህንን መፍጠር የማይችል ሲሆን ለሰርቫይቭ ሲባል ለህሉና ሲባል ወደ ኢመደበኛው ሴክተር ይሄ የተመረቀ ሰው ይሄዳል ማለት ነው። ስለዚህ የዚህ ሰው ችግር ብቻ አይደለም ስትራክቸሩ የገፋው ምክንያትም መሆኑ መረዳት በደንብ ያስፈልጋል። ግን ግብር የማይከፍሉ ናቸው ወይ ደግሞ ግብር ከከፈሉም በጣም ዝቅተኛ ነው። በቃ ደግሞ መደበኛ ገበያውንም ደግሞ ይሻማሉ። ግብር እየከፈለ በስርዓትና በቁጥጥር የሚሰራውን ይሻሙታል። ለምሳሌ እሱ የሚሸጠውን ልብስ ሜዳ ላይ የሚሸጡ ከሆነ ዋጋቸው ይቀንሳል። ስለዚህ ግብር ከፋዩ ዲስከሬጅ እንዲሆን ያደርጋል። ደግሞ የጥራት ቁጥጥር አይደረግባቸውም። በየመንደሩ ያለ ምግብ ቤት የጥራት ቁጥጥር ሊደረግበት አይችልም። ኢመደበኛ ከሆነ መደበኞቹ ቁጥጥር ሊደረግባቸው ይችላል። እሱ የጤና ምንም የሚባል ሪስክ አለበት።
እነሱም ደግሞ ኢመደበኛም ቢሆን ግን የብድር እጥረት ያለበት ነው፣ ማህበራዊ ጥበቃ የሌለው ነው፣ ደግሞ ዝቅተኛ ምርታማነት ያለበት ነው። የመሯሯጥም ስለሆነ ዋጋን እንደፈለጉ የመወሰን እድልም ስላላቸው እሱም ችግር ነው። ግብር አለመክፈላቸውና ዝቅተኛ ብቻ ግብር መክፈላቸውም ደግሞ እሱም ችግር ነው እና በአንዴ ሁሉንም ወደ መደበኛ ማምጣት አይቻልም። እውነታ እስከሆነ ድረስ ማወቅ ያስፈልጋል። ይህ መደበኛው ዲስከሬጅ እንዲደረግ አይደለም በብዙ የሚመከረው፣ ኦፖርቹኒቲ እድሎችን ማመቻቸት ነው። አሁን በፍጹም አትሰራትም፣ በፍጹም እንደዚህ አታደርግም ሳይሆን ስትራክቸራል ማድረግ ያስፈልጋል። ለምሳሌ ማደራጀት ከሆነ ማደራጀት ሊሆን ይችላል። አሁን አዲስ አበባ ውስጥ የምመለከተዋል የቅዳሜና እሁድ ገበያ ተብሎ አንድ ሰው ሲናገር ሰማሁት እኔ ቴሌቪዥን ላይ። ኦፍኮርስ ሰውየው የኑሮው ዝቅተኛ የሆነ ሰው ነው እና ይሄ ቅዳሜና እሁድ መንገድ ላይ የሚሸጠው ገበያ አዲስ አበባ ውስጥ ያለውን በዛ ነው የምንሸምተዋለ፣ በዝቅተኛ ብር ወሩን ሙሉ የሚኖር ሰው ተብሎ የቀረበ ነው ያየሁት። እና አንድ ቅዳሜና እሁድ ነው የሚሸጠው። አንድ ቅዳሜና እሁድ ካመለጠን በፍጹም የምንደራደረው ነገር አይደለም ሲል ሰማሁት። በቃ ያቺ ገበያ እንድታመልጠን በፍጹም አንፈልግም፣ ቢያመልጠን እንኳን ተቸግረን እናሳልፍና የእኛው ሳምንት ሲመጣ ነው የምንሸምተው። ይሄ ለኪችን የሚያስፈልጉት ሽንኩርት፣ ቲማቲም፣ ጎመን ምናምን የሚባሉትን ጉዳዮች ማለት ነው። አሁን እኮ መንግስት አደራጅቶ ያስገባውን ኦልሞስት ይህ መደበኛ የሚባለው ነው። ነገር ግን በተደራጀ መልኩ ለማህበረሰብ እንዲያቀርብ የሚመጣ ነው። ስለዚህ እንደዚህ አይነት ስርዓት ማዘጋጀት ያስፈልጋል። በየመንደሩ ሼዶች እየሰጡ ማደራጀት እንዲሰሩ ማድረግ፣ ወደ ህጋዊ ሰንሰለቱ እንዲመጡ ማድረግ በጣም ያስፈልጋል። የቁጥጥር ስልትንም ይሄ በጣም የግብር የንግድ ፍቃድ እፎታዎችን በመስጠት ነው እንጂ በአንዴ ጫና በመፍጠር ከካፒታላቸው በታች ጫና የሚፈጠርባቸው ከሆነ የመደበኛው ድብብቆች ነው። ደግሞ ሊከስም አይችልም 100% የሚከስም ስላልሆነ ደግሞ 70%ን የስራ ዕድል የፈጠረውን ሴክተር ደግሞ በስልት ነው መምራት የሚያስፈልገው። ምክንያቱም ኢትዮጵያ ውስጥ የመደበኛው የሆነ ጊዜ ችግር ውጤት ብቻ አይደለም። በቃ እንደውም አንዳንድ የሚባለው ምንድነው ይህ መደበኛው እኮ እንደ ወንጀል ሳይሆን ኤፊሸንሲንም የሚያሳድግ ነው። ስለዚህ በትኩረት መምራት ያስፈልጋል ይባላል። ዋና የኢኮኖሚ አንቀሳቃሽ ነው። ከፍተኛ የስራ ዕድል የሚፈጥር ነው። ፍጆታን መሸፈን ላይ፣ ዋጋን ማረጋገጥ ላይ በተለይ መደበኛ ሴክተሩ የሚፈጥረውን ክፍተት የሚሞላ ስለሆነ መደበኛው ላይ በማተኮር የመደበኛው እንዲጠፋ ማድረግም ሳይሆን የመደበኛው ግን የሄደበት ምክንያት ኢኮኖሚው የገፋው ስለሆነ እሱም በደንብ ትሪት ማድረግና መምራት በደንብ ያስፈልጋል። በተለይ ይሄ የግብር የፍቃድ የቁጥጥር ሁኔታ የመደበኞችን እያበራከተ እንዳይመጣ በጣም ጥንቃቄ ማድረግ ያስፈልጋል። በልኩ ደግሞ የመደበኛን ወደ መደበኛ ለማምጣት ደግሞ ጥረት ማድረግም ደግሞ ስትራክቸራሊ ስራ የሚፈልግ ነው። እሱንም መስራት በጣም አስፈላጊ መሆኑን መረዳት ያስፈልጋል። ይችን ሀሳብ ከእናንተ ጋር ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።